አሁን ሞቱ በቅጣት ምክንያቱም እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ በእርሱም ኃጢአት የለም ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ስለዚህ እሷም በእውነት ሰው ነበረች ነገር ግን ድቀተ ባህሪ አልነበረባትም ንጽሐ ጠባይም አላደፈባትም ስለዚህ ድቀተ ባህሪ ያለበት ስጋ ሞት የተፈረደበትን ስጋ ስለያዘች ነው የሞተችው ከተባለማ የክብር ባለቤት ጌታም ሞት የተፈረደበትን የወደቀውን ስጋ ከርሷ ነስቷል እንደማለትም ጭምር ነው ስለዚህ ሞቱ የግዱ እንጂ የፈቃዱም አልነበረም ማለት ነው ወደ ትልቅ ስህተት ውስጥ ነው የሚያስገባው ለዚህ ነው ራሱ በዮሐንስ 11:18 ላይ እኔ በፈቃድ ያኖራታለሁ እንጂ ከኔ ማንንም አይወስዳትም ላኖራት ስልጣን አለኝ ደግሞም ላነሳት በማለት አስተምሯል ይሄ በጣም ትልቅ ዶክትሪን ነው ስለዚህ ንጽሐ ባህሪ ፍሬ ሕይወት ክርስቶስ በአዳም በመጣው ድቀተ ባህሪ ወይም ፍርድ ምክንያት እንዳልሞተ ሕይወት እርሱን የወለደች ደግሞ ማናት ዳግሚት ሔዋን ሁለተኛይቱ ሔዋንም ንጽሐ ጠባይ ያላደፈባት ወላዲተ አምላክ ቅድስት ድንግል ማርያምም ሞት በድቀተ ባህሪ ምክንያት አይደለም ምክንያቱም አዳማዊ ኃጢአት እንዳይደርስባት ከማህፀኗ ጀምራ ተጠብቃለች ወእቱኬ ጰራቅሊጦስ ዘአቀባ ለድንግል እምከርሰማ ከመይትጌጊ ለዓለም ለዘላለም እንዳትበድል እግዚአብሔር መንፈስ ቅዱስ ከናቷ ማህፀን ጀምሮ ጠብቋታል ስለዚህ የወደቀ ተፈጥሮን ካልወረሰች የወደቀ ተፈጥሮ ለሞቷ ምክንያት ሊሆን አይችልም በቃ ትልቁ ነገር ያ ነው መርገመ ስጋ መርገመ ነፍስ የለባትም ሲሉ ከመርገሙ መካከል እኮ አንዱ ሞት ነው ስለዚህ በወደቀ ተፈጥሮ ምክንያት ልትሞት አትችልም ምክንያቱም የወደቀ ተፈጥሮን ስላልወረሰች ማለት ነው ስለዚህ ከመርገም ከተጠበቀች ሞቷም ከዚህ የተጠበቀ ነው በመሆኑ ሞትን ያመጣው አዳም የሰዎች ራስ ነው ይባላል በጣም ጥሩ ነገር ግን ልጇ ደግሞ የአዳም ፈጣሪ የሕይወት ራስ መሆኑን ሰዎች እንዴት ይዘነጉታል ለሞት አዳምን ምክንያት ካደረጉ ለሕይወት ደግሞ ምክንያት መሆን ያለበት የሕይወት ራስ ልጇ ነው ስለዚህ ክርስቶስ ለምሳሌ ለወደቀው የሰው ልጅ በሶስት በኩል እንክፈለው ለወደቀው የሰው ልጅ ሞት የኃጢአት ቅጣት ነው በትክክል ለክርስቶስ ስንል ምን ልንል ነው ሞት ለቤዛነት የተሰጠ የፈቃድ መስዋዕትነት ነው ዓለምን ለማዳን የተደረገ እንጂ የኃጢአት ቅጣት ውጤት አይደለም ወደ እመቤታችን ስንመጣ ሞቷ በክርስቶስ ፈቃድ ብቻ የተደረገ የክብር የፍቅር ሽግግር እንጂ ቅጣት አልነበረም አሁን ይሄንን እናቆይና እንኳን ለሷ ወደኛ እስቲ እንምጣ ነው ሶስ በኋላ ምን ሆነ አሁን እኮ እሷ የሚያርፈች